ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ማሳያችሁ ይህን የመሰለ ቆንጆ የፒዛ አሰራር በእኔ ቤት እንዴት አድርጌ እንደሰራሁት አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ሶሱን ነው የምሰራው። እዚህ ጋር ሶሱን ለመስራት ቲማቲም እንደዚህ ቆረጥ ቆረጥ ያደረኩት ቲማቲም አለ። ከዛ ውሃ ጨምራለሁ። 4 ፍሬ ነጭ ሽንኩርት ጨምሬበታለሁ። ከዛ 1 ራስ ሽንኩርት ተለቅ ያለ ሽንኩርት እሱን ተጠቅሜያለሁ። እሱ እንደዚህ እንዲበስል እተዋለሁ። ያው እንደዚህ እየበሰለልኝ ነው ያለው። በመሀል እንደዚህ ነካ ነካ እናደርገዋለን፣ እናማስለዋለን እኩል እንዲበስል ማለት ነው። እዚህ ጋር ይኸው እየከደንኩ እንትን እያልኩ ነው እንዲበስል። እዚህ ጋር ዘይት ጨምሬበታለሁ። ያው እየበሰለ ስለሆነ እዚህ ጋር የተጠቀምኩት ቅመም ነጭ ሽንኩርት፣ ስጋ መጥበሻ እና ይሄ ጦስኝ የተወቀጠ በርበሬ ጨምሬበታለሁ። የነጭ ሽንኩርት ፓውደር እሱን ነው የጨመርኩበት። ብላክ ፔፐር 1 የሻይ ማንኪያ ብላክ ፔፐር በኋላ ላይ ጨምሬበታለሁ። እዚህ ጋር 2 የቲማቲም ድል ሳልሳ ማለት ነው፣ እሱን ጨምሬበታለሁ። እዚህ ጋር ብላክ ፔፐር ግማሽ የሻይ ማንኪያ የሚሆን ጨምሬበታለሁ። እዚህ ጋር እንትን ካቻፕ ነው የተጠቀምኩት። ትልቅ የሾርባ ማንኪያ 1 የሚሆን አይነት ነው የጨመርኩበት። እሱን አድርጌ ይኸው እንደዚህ ውሃውንም እጥጥ እያደረገው በስሏል። እሱ እስከሚቀዘቅዝ ድረስ ወደ ሊጣችን እንሄዳለን። እዚህ ጋር እርሾአችንን ለመስራት ሞቅ ያለ ውሃ እንጠቀማለን። እርሾ 1 ተለቅ ያለ ነው የሻይ ማንኪያ፣ እሱን ተጠቅሜያለሁ። እዚህ ጋር ትንሽዬ ዱቄት አድርጌ እንደዚህ በደንብ አድርጌ ቀላቅየው ሸፍኘው ብድግ እስከሚል ድረስ እንጠብቀዋለን። ይሄው ሊጣችን እንደዚህ ብድግ ብሏል። በዚህ በትልቅ ነው ብርጭቆ፣ በሱ 1 ብርጭቆ ተነፍቶ የተዘጋጀና ጨው፣ ዘይት አድርጌ ለብ ባለ ውሃ ነው በደንብ አድርጌ ሽት አድርጌ ያቦካሁት። መውካት ስላለበት በደንብ መታሸት አለበት። እኔ በደንብ እንዲቦካ ስለምፈልግ በደንብ አሽቸዋለሁ እንደዚህ። እዛ ሽፍን አድርጌ እሱ ኩፍ እስከሚል ደግሞ ወደ ቅድም ወደ አበሰልነው ሶስ እንሄዳለን። ይሄው እንደዚህ ቅዝቅዝ ብሏል። አሁን እሱን እንፈጨዋለን። እንደዚህ ቀስ ያለን እንፈጨዋለን በጁስ መፍጫ። እቺ መፍጫም ከሌለችሁ በጁስ መፍጫ መፍጨት ይቻላል። እንደዚህ አድርገን በደንብ እንፈጨዋለን። ይሄው እንደዚህ ከለሩ ራሱ በጣም የሚያምር ጣዕሙ ሁሉ ነገር በጣም የሚጣፍጠው ቆንጆ የሆነ ሶስ ነው። ከለሩ ራሱ እንደዚህ ያምራል። አሁን እሱን ብለን ሊጣችን ያው ኩፍ ብሎልኛል። አሁን ወደ መስራቱ እንገባለን። ያው ሊጣችን እንደዚህ ኩፍ ያለውን እናወርደውና የምሰራበትን ትሪ ዘይት እንቀባዋለን። እኔ እዚህ ጋር በእጄ ነው የማደርገው። እናንተ
በመዳመጫ ማድረግ ይቻላል። ከዛ በኋላ ደግሞ አየር ወደ ላይ እንዲወጣ የሙቀቱ የታችኛው ሙቀት ወደ ላይ እንዲነካው ቶሎ እንዲበስል በሹካ ወጋ ወጋ እናደርገዋለን። ያው ቅድም የሰራ ነው ሶስ ከላይ እንቀባዋለን። በጣም የሚያምር የሚጣፍጥ ሶስ ነው። እንደዚህ ለፒዛ እንደዚህ ሰርተን ፍሪዘር አስቀምጠን ለረጅም ጊዜ መጠቀም እንችላለን። እዚህ ጋር ቺዝ ነው የተጠቀምኩት። ቺዙን በዛ አድርገዋለሁ። ያው ለቤት ሲሆን አንዳንዴ በዛ እያደረግን የምትሰራው ምንም ችግር የለም። ሁሌም የምበላው ነገር ሳይሆን ፒዛን ያሁን ሁሌም የምበላው ነገር አይደለም። አልፎ አልፎ ነው የምሰራው እና ቤቴ ሰርቼ ስበላ በጣም በደስታ በቃ በጣም ነው የምበላው። ደስተኛ ሆኜ ነው የምበላው። ቤት ሰርቼ የምበላው ሁሉ ነገር ጣዕሙም ጤነኛ ምግብ ስለሆነ በጣም ነው ደስተኛ የምሆነው። እንደዚህ ሰርቼ ነው የምበላው። እዚህ ጋር የፈረንጅ ቃሪያ ነው የተጠቀምኩት እና አረንጓዴው ቃሪያ እንደዚሁ አርጌበታለሁ። እዚህ ጋር ሽንኩርት ነው። ይሄ ሽንኩርቱን እኔ ትንሽዬ በሰል አድርጌዋለሁ። በጣም ነው የሚያጣፍጠው። እንደዚህ ትንሽ በሰል ሲል ያጣፍጠዋል። እዚህ ጋር የዶሮ ስጋ ነው። ጠብሼዋለሁ፣ አብስዬዋለሁ። እሱንም እንደዚህ አለፍ አለፍ እያደረኩኝ አረግበታለሁ። ከዛ ከላይ ኦሊቭ እንደዚህ አረገዋለሁ። ከዛ ትንሽ የቺዝ ብዙም አይደለም ከላይ የምናደርገው ያው ከታች ስላለው ብዙም ከላይ አላረግበትም። ትንሽዬ ግን አልፎ አልፎ አርጌበት ኦቭኔን አግያለሁ። ወደ ኦቭኔ ጨምርና ሲበስል ያው በድጋሚ እንገናኛለን። ይሄው እንደዚህ በስሎ ፒዛችን በጣም የሚያምር ቆንጆ ፒዛ ነው። በጣም ነው የሚጣፍጠው ነበረ። ቆንጆ ፒዛ ሰርቼ ጨርሻለሁ። እንዴ ሲታይ ራሱ ያስጎመጃል። እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩት እላለሁ። በጣም ትኩስ ነው፣ ገና አሁን ነው ያወጣሁት። በጣም 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 ጤናማ የሆነ የሚጣፍጥ አሰራር ነው እና ቤታችሁ እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩት እላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ይቅርታ ባላለሁ። ሰብስክራይብ እያደረጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። አሁንም አብሮነታችሁ አይለኝ እያልኩኝ የዛሬ ቪዲዮዬ ይህንን ይመስል ነበረ። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ያው ላይክ ሼር እያደረጋችሁ ተባበሩኝ፣ ለሌላ ሰው እንዲደርስ። አብዛኛውን ቪዲዮዬን የሚያይ ሰው ሰብስክራይብ ሳያረገኝ እንደሚያይ ዩቱብ ሪኮመንድ አድርጎኛልና ተባበሩኝ እላለሁ። ዛሬ ቪዲዮ ይህንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘው። መልካም ጊዜ